ልጅ እንደ ዛሬ ሰው ነጋፈር አሁን ከሳምንት ሳይሆን ስታደንቀኝ አልነበር እንዴ? ከምን ነው ተገለበጥክ? ስብዓት ለአብ ለወልድ ለመንፈስ ቅዱስ ጋይስ የእውነቴን እኮ ነው። ቲክቶክ ላይ ግን ጤነኛ ሰው ጠፋ እንዴ? ምን አይነት መድኃኒት ነው የሚውጠው? የከብት መድኃኒት እብድም ያህል መድኃኒት ነው እንደሚውጠው? ይሁንማ እንደሚያክል መድኃኒት የሚውጠው አለ። ሰረብራሙን ከቂጡ ፍንክት ጋር እያጋጠመ ጭንቅላቱን እንዲስት የሚያደርገው መቼ ለስ ያደንቀኝ ነበረ። ጊፍት ሁሉ አንቺ ላይ ነው ሲዘንብ ነበር። ዋው ያርግላት ሲል ነበር። ከምን ሄዶ ይቀርሞ ተገልብጦ ደግሞ አሁን ተነሳ። እዚህ ሰዎቹ በሽተኛ ናቸው እንዴ? ኧረ እኔ ከዚህ አልታረቅም። በቃ ዳፍንታም ይሄ ዳፍንታም። እኔ እኮ ከዚህ ሰውዬ ጋር እኮ ታርቄም እኮ አይደለም። መቼስ ወግና ባህላችን የጠበቀ ምንድኔ ርዝቅን ያላችሁትኝ ወንድሙ ሲሞት አይዞ ለማለት ነው። መቼስ በአካል አልሄድ በቲክቶክ ላይ በአንበሳ ነው ሰው ሲታመምም በአንበሳ ነው ሰው ሲድንም በአንበሳ ነው ሰው ሲሸለምም ሲመረቅም ሲያገባም ሲሞትም ሰው በአንበሳ ነው። እንደው እንደዛ ብዬ የወጉን ይሄ ዝክር ነው ያላችሁት ዝክር ማውጫ ብዬ አንበሳ ሰጠሁትኝ። አያችሁ ያ ሁሉ ስድብ ሰድቦኝ እኔ ሳላቅ እብድ መስላችኋል? ያ ሁሉ ስድብ ሰድቦኝ ያ ሁሉ አንቋሾኝ ስሜን ለማጥፋት አልወድቅ ብዬው ያ ሁሉ ርቀት ሄዶ ተደርቦ ለሰዎች ያ 26,000 ሰው ፊት ሰድቦኝ አዳልቶ ስንት ነገር አድርጎ እኔ ግን ሰው ልጅ እንደዚህ በእንደዚህ ሰዓት እንኳን አይዞ ማለት ኃጢያት አይደለም ብዬ ነው እንትን ያልኩትኝ። ወራዳ እድሜ ጠብቂ ፊንገር እመጣለሁ ኢትዮጵያ አራም እኔ አሁን ፊንገርን ጠብቂ ብላት እንኳን ባልሄድ እንኳን ጃሳስ ብላታለሁ ባለችበት ሀገር ብዝት በቃ ቤታ በቃ አቁሚ። በቃ ሰው ሚልሽን ስሚ። ሰው አክብሪ። በቃ ተቃቋይችን ሐሳቤ ልጠይቀልኝ። አሁን ለምሳሌ ጋይስ እሱ ወጥቷል። በቃ አንዴ ማሪ አሁን ለምሳሌ ጋይስ እኔ ለፊንገር ብዝትባት ማለት ነው ጉቺ ማርያምን ነው ምልሽ ዝቼ ባልሄድ ማለት ነው ቢያንስ እንኳን ጃሳስ ብላታለሁ። ዛሬ እንደዚህ አይነት ቀሚስ ለብሰሽ ወተሻል በር ላይ እንትና ጋር አብረሽ ነበርሽ ብዬ የሆነ ማስረጃ አምጥቼ ጃሳስ ብላታለሁ። በአካል እንኳን ባልሄድ ነው ምልሽ። ይሄ ቅዘናም ሰውን እዚህ ቁጭ ብሎ ለማስበጨጭ ይላል። እዛ ሙድ ስትይዝበት ነበር እኮ ፊንገር እንኳን ካቆማ ሙድ እያያዘችብህ ነበር። ወራዳ ሰው ያከበረህን አታከብርም አንተ ቅማላም ቅምልምል። በቃ ማሪ በእግዚአብሔር በቃ ተይ በቃ አንድ ጊዜ ስሚ። ለሰው ተደርቦ ተይ በቃ ማሪ ተይ በቃ። አሁን አንቺ አልገባሽም። ለምንድነው አንቺ እና እሱ የተጣላችሁ? በሌላ ነገር ነው። ሌላ ሰው ቂጡን ከፈት ከደን የሚያደርግበት ርዕስ አትስጪ። በቃ ተይ አንድ ጊዜ እንኳን ስሚ። ስሚ ጉቺ አይኗ አውቃለሁ። ሸም እኮ ይኸውልሽ ኑሮዋን ተይ በቃ ማሪ ተይ አዳምጪኝ ጉቺ። እኔ መቼም አንቺ እንድትዋረጂ አንቺ እንድትሰደቢ አይደለም። ተይ የምልሽ አንድ ጊዜ እንኳን ስሚ። በቃ ተይ አዳምጪኝ ጉቺ። በማርያም አስጨርሽኝ። በቃ በማርያም አስጨርሽኝ። እኔ አልወድም ሰው ሲያቋርጠኝ። አዳምጪኝ። ሸምን ብትሆን ማለት ነው ጉቺ ይሄ ቲክቶክ ላይ ያለ ነገር ነው። አንዱ ሲሰደብ አንዱ ጊፍት ይሰጣል። አሁን ነገ ብታያትኩ ማለት እኔ ሲሰደብ ጊፍት ሰጣል ይተላል። አንደኛ ግን ሰጪዋ እሷ ናት። ይኸውና ሼር እያደረጋችሁልኝ ነው። ሰጪዋ አንደኛ እኮ እሷ ናት ስትወቀጥ። እኔ አንድ ተራ ነው ወይ ዘንባም ነው ወጥቶ የሚሰድበኝ። አንቺ ልብ የምትሰጪው ተሰሚነቱ የከሰመ ተቀባይነት ያጣ ሰው ጋር ሄደሽ ተልከስከሽ። እኔ ቤታ ግን ማለት ነው በኮመንት ብቻ አስለቀሰሻለሁ አንቺን አራም። ልጆችሽ በዚህ በጨለማ የት እንዳሉ ልጆችሽን በዚህ ሰዓት አቅፈሽ ነገ ሰኞ ነው ትምህርት ቤት መሄጃቸው ነው። ለትምህርት ቤት ለማዘጋጀት ቁጭ ብለሽ በዚህ ሰዓት ቂጧን ከፈት ከደን እያደረገች አዳሯን ሙሉ ቁጭ ብላ ታብታብ ትላለች። ህይወት የለሽም። ህይወትሽን ኑሪ። ቂቤ ኪችን ውስጥ የምትቀቢ አራም። በአሜሪካ ምድር ሰው እንደ ኪችን ውስጥ ቂቤ ይቀባል? ቂቤያም ላታም ወጣም ድስታም ወጣም የሰው ልጅ እንዴት ምንድነው ወጥ የሚሰራበት እንጀራ የሚደረግበት ኪችን ውስጥ እንዴት ጸጉሩን እንዲልጋል? አሁንም እኮ ኢትዮጵያ ነው ያለችው እኮ ገርዳሚ። አሁን እንደዚህ እየተናገረሻል። እድሜ ልክሽን ነው ማንጨረጨርሽ። እኔ ነገ ካንቺ ጋር መልመላለስ አራም። እውነቴን እኮ ነው ማርያምን ጉቺ። እኔ በህይወት ዘመኔ አይቻላቅም። የሰው ልጅ እንጀራ የሚበላበት ገበታ እኮ ክብር ነው። ኪችን ክብር ነው እኮ። የሰው ልጅ ምግብ የሚበላበት ውስጥ ጸጉሯ እንዲየላገች። አንቺ ቤትማ ብንመጣ የቆረቆርና የፎሮፎር ማአት ነው ከድስት ውስጥ ማናጣው። ደግሞ ለልጇም ትመርግ ሰው እንዴት ምግብ እህል የሚበላበት ያቺ በበረሩ እቺ በቂቤ ጸጉር እያበጠረ ግማታሞች ከግማት ከቀርናት ማትወጡ
ወራዶች አሰዳቢ ነው ንጹህ ነን ትላል ለፍለፊቱ ነው የምታጸዱት ውስጡ ለቄስ ለፍለፊቱ ነው ለፍለፊቱ ታጸዳላችሁ ለካሜራ ቆይ ለጨርስ ለካሜራ እይታማ እዛ ጋር ታጸዱታላችሁ ውስጡ ለቄስ ላታም ላትና ቂቤ በዛ በኪችን ውስጥ እንዲየመረ እኔ በህይወቴ አይቻላቅም ጉቺ አሜሪካን ሀገር ነው ደግ ቢያንስ እንኳን ባዝሩም ውስጥ ገብታ ጸጉሯን ቂቤም አትቀባም እንዴ እንጀራ ላይ ወጥ ላይ ከዛ ያንቺን እንጀራ ሰው ሲበላ ጸጉርና ቆቆሮቆር እያራገፈ ሊበላ ቆሮቆራ አሁንም ኢትዮጵያ ናት በድኗዚ አስተሳሰባ ኢትዮጵያ መቼ ነው መሰለጥነው አረ ኢትዮጵያ ማውን ቀርቷል ሰው ቂቤው ኪችን ውስጥ ኩሽና ውስጥ እናቶቻችን ሲቀበላ ያለኔ አይ ማድ ቤት ሲቀባ ይቻላልም ከጀርባ ምናምን አጥር ስር ምናምን ተቀብተው ነው ቂቤ ራሱ ልብስ ያሸታል ተብሎ ያ የለበሱት ልብስ እንኳን ተመልሶ አይታጠብም ከልብስ ጋር አውጥተው ነው የሚጥሉት ኪችን ውስጥ ቂቤ የምትቀባ ሴትዮ ግማታ ይሄዎችን ተናግሬሻለሁ እድሜ ልክሽ ኘኘኘኝ እስቲ ነገም ገብተሽ አሁንም ቤትሽ እንድገብ ያረግሻል ላይቭሽን ከፍተሽ ተሳደብ ነገ እኔ ደግሞ ስመጣ ታየኛለሽ ቁጭ ብዬ ከኔ እድሜ ኩዮች ጋር ጌም እየተጫወትኩ ስለቀምታ ያለሽ አንቺ አስለቅስሻል መቼ ትናንትና እኮ ተለቆ አይቻል አየሩ ሌላ ቦታ ነው ያለው አጋልጣቸው ጋር ተፖስት አየሩ ሌላ ቦታ ጋር ነው ያለው ለ50 ሺህ እርልት ሞች እኔ እኮ በቃችሁ እኮ ነው የምለው ጅብ አይደለም በቃ እናት ይበናል ማርያምን አንድ ሰው አንበሳ ከሰጠኝ የሆነ ጊፍት ከሰጠ በቃ ይበቃዋል የሰው ልጅ በቃ በቂ ነው ማለት ልመጂ ውጦዝ በቃ እናት ይበናልሽ ቤታይ ማጅራመጪ የሴም ማጅራመጪ እንቁርታጅ እንዴ 50 ሺህ ተሰጥቷል ልትበላው አብሯት ያለውን ሰው 50 ሺህ ተሰጥቷል እንዴ ልትበጥርሷ ልትበላው ችጋራ እኔ ቤት ነኝ በቃ ነው ማለት በቃችሁ በቃ አትስጡ በቂ ነው ማሪ በቃ አንቺ ቤት ደግሞ አምጡ ስጡ ሚሰጥሽ የለም ደረቀ ቤቱ እኔ እንዳው እንዲ ብያ አንዳንዱን እንቅጥብጣቢ ካላስጣልኩልሽ ወይ ጃው ሰው የተለከፈ ጉቺ ያለ መጥቶ ካልሰጠሽ አቤት ታታስጊ ለበልታዲያ ይወርደበት ጉቺ ያለ አለቅላቂ እንዳለቅላቂ ያለ ይሩጣል ካላረገ በስተቀር ወይ ጨርሻለሁ ያጎዶ እኔ ቤተሰቦቼን አከብራለሁ ልጆቼን ጨርሻለሁ ምን ታከብሪ እኔንም አታከብሪኝም ሰውም አልመስልሽ አስቀምጠሽ ይራገጫለሽ ውዴ ምን ታረጋለሽ መሰለሽ ትንሽ እኔ አሁን ነገ እኮ አልናገርም ከነገ ወዲያም አልጠራጥም ከዛ ወዲያም ትዝ አትለኝም ገባሽ ጌሜን ነው ፍራግመንት የሳስሙና ሙሉ ምን አገባኝ እኔ ትንሽ ለጥ ታረጋለሽ ሳምንት ወኘኘኘ እኔ ትዝም አትለኝ ጌታን አሁን ራሱ ይሄን ስለላኩ ነው በቃ አንቺ ምንም አትበይ በእናትሽ ቢታይ አንቺ ከማንንም አትጣይ ጌምሽን ተቀጣቀጭ እኔ ጌማሽ እኔ ቆይ ምን አንቲ ጋይስ ኧረ እነዚህ ቪዎች አራስኪ ይዋቸው 5000 ሰዎች እስኪ የኔ የደረሰው በረከት አድርሱላቸው በረከት ልጆቻቸው በቤታቸው ይግባ እኔ እንደነሱ ለገብርኤል ተንበርክኬ ጸሎት ላይ ጌታ ሆይ የቤታ ውድቀት አሳየኝ ሞቷን አሳየኝ አልልም እኔ ለእናንተ ለኔ ሰጠው ቪው ይስጣችሁ ጅቦች ልበሉኝ ነው የሰው ፍቅር ይስጣችሁ ልትሞቱ ነው ወይ ጊፍት እኔ ቤቴ እርጥብ ነው ቤቴ እርጥብ ነው ቤታችሁን ያርጥበው እስኪ እንዲል መርቃችሁ ልትበሉኝ ደረሳችሁ እኮ ያሚነሳል ተሳዳቢ ነው ያሚነሳል መራቂ ነው ያሚነሳል ራፐር ሁሉም የተነሳው በኔ ነው በቃ ለመፈመስ አዎ ድብና አርጋችሁ ለመፈመስ ነው ለመታወቅ ነው የኔን ስም ሲጠራ ነው 400 ሰው ነበር ማርያምን ጉቺ የሚያየው የነበረው የኔን ስም ሲጠራ ነው 1000 ምናምን ሰው ይገባል ከላይቭ አስወጣው ኮሜንትን ኦፍ አስደረኩ ይቀጥላል ደግሞ ዘመቻው አተላ የቡና ለቅላቂ የጠንቋይ ቤልብስ ጠብቀኝ ምንም ሳላረጋችሁ እየተነሱ ብቻ አፋቸውን ይከፍታ ኑ በቃ ተደራጅታችሁ አጎቷንን ቦይፍሬንዷንን አክስቷንን ልጇንን እያላችሁ ተደራጅታችሁ ኑ እንግዲህ ብሬሎም ጋይስ ነው የሆነን አናገራለሁ ያቺ ጀምራለች እናቷ ብላል አንተ ደግሞ ቦይፍሬንድ ብለህ ይዘመጣል ቀጣይ ደግሞ ማን ነው የሚመጣው ተመለሽ ወደኋላ አረወዲያን ራሴን አሳመምሽኝ አሁን ምን ነው ቀጣይ ኔክስት ደግሞ ጋይስ የቤታ አክስት ነኝ ምናምን በእና ኤርሚናውጣ ናውጣ ዝምባም ልጅ በቃ ሌላ ነገር ነው ናውጣ ኮተታ ይራ የሚመጠነ ቤት ይጣ ቀዘን ናረ በቃሽ በቃ ይሄ ከማላም ቤታታይ እያገረሸብኝ ውዴ ስድብ አቁም ያለበር ሰሞኑን ውዴ ደሞ ወደ ሰይጣን በቃ ያሉት ነው ደሞ እንትኖች
ወይ ኪያ አንተ ማሽኩ ስማኝ አንተ እንደው ቆይ ማኪ ኪያ ነው ኧረ ኪያን አይደለም ይሄንን ነው እንጂ እቴትዬ ሽብሬ ኧረ በቃ ቤታ እንደ ህግ አግድሽ እሺ ማሪ ሰው ልጅ ቂቤ እሺ ውዴ እሺ ዲኤንኤ እሺ እኔ እናት እሺ ማሪ እሺ ምን ነው ዝም አልኩ እኮ እንጂ ዘንድሮ ጉቺ ጌታ ምስክሬ ነው እንደ እየመጣ እዚህ አናቴ ላይ ቁጭ ይላል ነው ማሪ እግዚአብሔርን ከዮዲ ጋር ያለው እስኪ እሺ ጉቺ ልንገርሽ ቆይ አንቺ ጥያቄ እኔ ስነግርሽ እስኪ አሁን እሺ እሱን ተይውሽ ተውኩትኝ አንቺ በቃ እንዳትናገሪ ዝም እኔ ቆይ ሰዎች ዝም ብሎ እየተነሱ ማለት ምንም ሳላረጋቸው የከብት መድኃኒት በዋጡ ቁጥር ማለት ነው እሱ ካልሟሟና ጭንቅላታቸው ላይ ደርቆ በቀረ ቁጥር እኔ ለምንድን ነው እየተወጣው የምሰደበው ነው ያልገባኝ በቃ ተይ እንዴ ከመቼ መዳፈር ጀመርኩ ማን እናገር ይመስላችኋል አንድ ሁለት ቀን ማኪ የበቀደሙ የመረኳት ነች እንዴ ስኮምፓይሰስ አረሳሽ ሰጠችኝ እኮ ማሪ ሰጠችኝ ሁሉ ለኔ ራሱ መጣ ትንሿን አንበሳ ማሪ ልንገርሽ ኧረ በቃ ውዴ በቃ ማሪ ያ እንዴ ጉቺ አንቺ እኮ ያልተረዳሹ ነገር እኔ አሁን እኮ በራሴ ጥፋት አጥፍቼ እኮ ነው ይናገር አዳምጪኝ ከዮሪ ጋር ያለው አይደለም ጌታን አይደለም እኔ ይኸውልሽ አሁን እዛ ሲሄድ ደሜ ፈልቶ ነው የመጣው ገባሽ ተረጅኝ እኔ የምልሽን ነገር ከዮኒ ጋር ያለው ጸብ 2 ቀን 3 ቀን እንኳን አልቆየም አልጸናም ገና ውሏል እንትን አላለም አሁን እውነት ተጣይሁን እውነት አቁሙ እንኳን አላወቅንም አንዳንድ ሰዎች ፓንት ሳታረጉ ቀሚሳችሁን ብቻ ግልብ አድርጋችሁ ካልጋችሁ ላይ ተወርወራችሁ ተነስታችሁ ቁርኝ እየሰጣችሁ ቤታ የተረገጠች እኔ ደግሞ ፑክ አላስታረኳቸው ዮኒንና ቤታን ተረጋጉ እስቲ ውሉ ይታወቅ ወይ ተጣልተዋል ወይ አልተጣሉም አልታወቀም ገና ጅማሬ ነው እሱም ይልሽ ጉቺ ከኔጋ ጉቺ በቃ አዳምጪ ነው ለሰው ድል መስጠት አይደለም ይልሽ አሁንም እኮ ዛሬ ነገም ተነስታ እኮ ፊንገሪው ጸሎት የደረሰ ተጣሉ ምናምን ትላለች እኮ አይደል እሷን ብትል ምንም አይመስልም እሷ አዳምጪ እሷንም እስከ ምረ የሚባለው እስከ ኢትዮጵያ ድረስ እኔና ሮሚነን እኮ የቆምንላት አይደል እንደ አራሿን ፖስቱ ደብድቧ ትገደል ብሎ የተናገረው ሰውዬ ተመልሰው ተታርቆ አይተናቸዋል ማንንም ሰው ይታረቃል ይጣላል ግን ፍቼ እኮ ነው ይናገረኝ ለምንድነው ሞኒካን ያልሰደብሽው ኤርትራኖችን ሰድበ እንዲህ እኮ ነው ቃል በቃል እኮ ጉቺ ያለኝ ቮይሱን ልክልሻል ኤርትራኖችን ተሳድበሽ አታቂም ያ ሁሉ ኢትዮጵያዊና ኤርትራዊ ሲሰዳደብ ኤርትራን ለምን አትሳደቢ ለምን ነው የምሳደበው ጉቺ ለምን እነሱ ጨዋ የተባሉት ለምን ነው የማይሳደቡት በእነሱ የፈመሻቸው አሉ በእነሱ ታወቅሻቸው ያላቸው ሰዎች ለምንድነው እነሱን ተሳደቡ ማይላቸው እነሱ እንደ ጨዋ ቤት ይቀመጣሉ እኔ ደግሞ ባለጌ ነኝ ለምሳደብ አልሳደብም በቃ ፈታ ነው ምለው እዚህ ቲክቶክ ላይ መጣለው ከሁላችሁም ጋር ስማማለሁ እጫወታለሁ ጌሜን እጫወታለሁ እንሳሳቃለን እንቀልዳለን ጣፈንታ እጫወታለሁ ከዛ በተረፈ ዘር በዘር አልሳደብም በቃ አልሳደብም ጉቺ በቃ ከዛ ሲስተም እኮ ማሪ ነው ካለው እኮ ጉቺ ማሪ እሺ እኔ እንደሞ ተለወጥኩ ምትዩ 6 ወር እኮ ነው ለመሳደብ አቆምኩ ምትዩ ስለዛ ተሳደብ አልሳደብም በቃ ከዛ ሲስተም መውጣትሽን ይሁን የሚያቃል ህዝቡ የሚያቃል ገባሽ ጥፋትም ስተትም ጉድለትም ካለ በስድብ ሳይሆን ማንኛውም ሰው በሚገባው ነገር ሐሳብ አስተያየት ተሰጫለሽ ከስድብ ቶታሊ ከፖለቲካ ቶታሊ ወጥተሻል ገባሽ ሁላችንም ደግሞ የራሳችን የሆነ ነገር የራሳችን የሆነ አቋም አለን ገባሽ ይሄን ደግሞ እኔ መላችሁ ደናደራችሁ ሮሚሻ እንዴት ነሽ ማስረዳት ይችላል ኤርትራውያንን እንወዳቸዋለን ለትንሽ ቀን ብጠፋ ምን አባታቸው ነው ቲክቶክ ላይ የሚግማሙት ጠቅላላ ሮሚ በቃ እነሱ ለመገመት ሊበሉ እንዴ ሰው ሲገባ ማንገባ ይላሉ ጊፍት ሲገባ ስንት ገባ ይላሉ በዘበኛ ኮኑ እዚህ ቤት ኮሮሚ የዘበኛ በቃ አንቺ ሞን ስለማይችሉ ነው ዮኒ ማኛ ታውቂዋለሽ እንደፈለገን የሚገላበጥ ይላሉ አየር ተመታ ያዘች አየሩን ያዘች አየሩ ተመታ ስንት ገባ ጊፍት ጭራሽ ጊፍት ይቆጥራሉ ምን አይነት ጉዶች ናቸው አንቺ እንኳን አገርን የሚያክል ኤርትራን ቀርቶ ብሔር መሳደብ ከተውሽ አመት አልፎሻል ስለዚህ እንዳትጣይ ከማንም ጋር ኤርትራኖች ደግሞ መጣና ሮሚ ምን እንዳለኝ ልንገርሽ ማለት ነው ለምረ ሞኒካ ማሰድቢያት አለኝ
ለምሮ ሞኒካ መሰድባት የኛው ጉዶች አላችሁ አይደለ ወይ? አሁን ዛሬ እሷ አየሽው አይደል? ተነሳና ማን ያቺ ነጭ ቅማል አንዷ ተነስታ ያቺ የበሰበሰች ተነሳ እናቷ ነኝ ብላ እናቷ አመጣ። እሱ ደግሞ ዛሬ ደግሞ ያሙድ ተንጫጫለት አይደለ? ሰው እይታ ውስጥ ምናምን ገባ አይደለ? አሁን ደግሞ ተነሳና ይሄ ቦይፍሬንዷ ነው ሲል ሰው እኮ ከስተቱ ይማራል አይደለ? ሮሚ ይሄ ቦይፍሬንድ ይንጭህ ነው የምልህ። አዎ ቦይፍሬንድ ነው፣ እርገጡት። ምን አገባኝ እኔ? ማንንም ፎቶ አምጥታችሁ ለለጣል እርግጥ አርጉትኝ። ይሄ ሙዳ አረጉት። ገባሽ? ከዛ ደግሞ ይነሳና ሞኒካን ይሻለ ኤርትራኖችና ኢትዮጵያኖች በዛ ጊዜ ሲሳዳደቡ ራሱ ሰድበሻቸው አታውቂም ኤርትራኖችን እስከዛሬ ለምንድን ነው ብሎ ቁጭ ለምን ያሳደባለ እንዴ? እንኳን ኤርትራን አይደለም ሮሚ የኛ ሀገሮቹንም አልሳደብም። እንዳትሳደብ ኤርትራኖች በጣም ነው የምንወዳቸው። ታንቃችሁ ሙቱ። ኤርትራኖችን ስደቡ የምትሉ ካላችሁ ታንቃችሁ ተያይዛችሁ ሙቱ። ኤርትራኖች ስናለቅስ አብረውን የሚያለቅሱ ስንስቅ እርዳታ ላይ የሚሳተፉ እኔ በበኩሌ ኤርትራኖችን የመንካት ሞራል የለኝም። አብረውን የሚያለቅሱ ወርቃቸውን ሽጠው አዲስ አበባ ላለ ቤተክርስቲያን የሚያሰሩ ኤርትራኖችን ለምን ብዬ ነው የምሳደበው? መንግስትና መንግስት ከተጋጨ እሱ እኮ ማለት ነው ሮሚ ግለሰብ ተነካብኝ ብሎ እኮ ነው የሚያብደው። አሁን ምን አለ መሰለሽ? ቆይ